ባለመማሬ ሀብታም ሆንኩኝ። አንድ ጊዜ በአንድ ሀገር ውስጥ እንደዚህ ሆነ። በስደት ወደዛ ሀገር ሄኖ የሚኖር አንድ ሰው ነበር። እናም አንድ የውትድርና ስልጠና ማስታወቂያ ሲወጣ ለመወዳደር ሄደ። እንደ አጋጣሚ ሆኖ ለስልጠናው የሚያስፈልገው የተማረ ሰው ብቻ ነበር። ይህ ሰው ደግሞ አልተማረም ነበር። እናም ከዚህ የተነሳ መወዳደር አልቻለም። ሌሎች ሰዎች ስልጠናውን ከጨረሱ በኋላ የተለያዩ ድርጅቶች ላይ፣ ባንኮች ላይ ጥበቃ ሆኖ ተቀጠሩ። ይሄ ሰው ግን እድሉን ስላላገኘ አንድ ዳቦ ቤት ውስጥ ተቀጠረ። ዳቦ ቤት ውስጥ እየሰራ እያለ አንድ ሀሳብ መጣለት። ሲያይ ስራው ቀላል ነበር። ስለዚህ ዳቦ ቤት ዳቦ መስራት እንደዚህ ቀላል ከሆነ ለምን እኔ ራሴ ዳቦ ቤት አልሰራም አለና ወሰነ። የሚያገኘውን ደሞዝ በመቆጠብ የራሱን ዳቦ ቤት ከፈተ። ልምዱ ስለነበረው በጣም ብዙ ገንዘብ መስራት፣ ብዙ ዳቦ ቤቶች ቅርንጫፍ መክፈት ጀመረ። በሀገሪቱ ውስጥ በጣም ትልቅ የዳቦ አከፋፋይ ድርጅት መክፈትና ሀብታም ሚሊዮነር ለመሆን ቻለ። ስለዚህ ይሄ ሰውዬ ባለመማሪያ ሀብታም ሆንኩኝ አለ። እዛ ሆኜ ቢሆን ኖሮ እስካሁን ገፋ ቢል ማናጀር ቢሆን ነው አለ። ስለዚህ አንዳንድ ጊዜ ፌላሪቲን መቀበል ጥሩ ነው። የአንዱ አለመሳካት ለሌላው መሳካት በር ይሆናል። ተስፋ አትቁረጡ።